ሻሎም ሻሎም። ይህ ቪዲዮ ዛሬ ሮብ የደረሰላችሁ ደስተኛ ናችሁ ወይም እድለኛ ናችሁ። ምክንያቱም ይህ ቪዲዮ ዛሬ ቀጥታ ለእናንተ የተላከ ሲሆን ማቴዎስ 7 ጀምሮ እስከ 9 የእግዚአብሔር ቃል እንዲህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያዬንም አንኳኩ እከፍትላችኋለሁ ይላል። ስለዚህ የሚለምን ሰው ምን ይሆናል? ያገኛል። የሚፈልግም ያገኛል። የሚለምን ይቀበላል፣ የሚፈልግ ያገኛል። ለሚያንኳኳ ደግሞ ምን ይሆንለታል? ይከፈትለታል። እነሆ እንዲህ ይላል፣ ከእናንተ መካከል ልጆቻችሁ እነሆ ዳቦ ቢለምኑ ድንጋይ ይሰጣለን? አሳ ቢለምን እባብ ይሰጣለን? ይላል። የለም። እናንተ ሰው ሆናችሁ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማይ አባት እንዴት አብልጦ አይሰጣችሁም? እኔ ዛሬ መልእክት አለኝ። የሰማይ አምላክ እግዚአብሔር አብልጦ ይሰጣችኋል። ዛሬ የምን ጥያቄ አላችሁ? የትዳር፣ የልጅ፣ የአገልግሎት፣ ፋይናንሻል ምንድን ነው ጥያቄያችሁ? ወይስ በህመም ጉዳይ፣ ወይስ በታሰረ ሰው ጉዳይ፣ ወይስ በክስ ጉዳይ? ዛሬ እነሆ የሰማይ አምላክ እግዚአብሔር አብልጦ ይሰማችኋል፣ አብልጦ ይሰጣችኋል። እኔ ዛሬ በኢየሱስ ስም እንዲህ ብዬ ጸለይኩ፣ የተዘጋ በር ይከፈት። የእግዚአብሔር ቃል ስናገር ራእይ ምዕራፍ 3 ከቁጥር 8 ኃይሌ ምንም ታናሽ ቢሆንም ስሜን አልካድክምና እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ልዘጋው አይችልም። እነሆ በኢየሱስ ስም እግዚአብሔር የከፈተውን በር ማንም አይዘጋም። ዛሬ በዚህ በኢሮብ ማለዳ በዚህ በጾም ጸሎት እነሆ ቀን እንዲህ ብዬ ተናገርኩ፣ በኢየሱስ ስም ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። በናዝረቱ በኢየሱስ ስም ዛሬ የሥራ በር፣ የትዳር በር፣ የአገልግሎት በር፣ የትምህርት በር ይሁን የተኛው በር በፊታችሁ ይከፈት። ይህንን 2 ደቂቃ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ።